የዓለም አቀፍ ፍልሰት ከጊዜ ወደ ጊዜ እየጨመረ ነው። እንደ አውሮፓውያን አቆጣጠር 2023 ይፋ በተደረገው የዓለም ባንክ መረጃ መሰረት በዓለም ዙሪያ 184 ሚሊዮን ሰዎች በተለያየ ምክንያት ወደ ሌሎች ሀገራት ይፈልሳሉ። ፍልሰት ተፈጥሯዊ ቢሆንም ሀገራት ህጋዊ ማዕቀፍን በማበጀት የሥራ ስምሪትን በማመቻቸት ዜጎች ተጠቃሚ የሚሆኑበትን አሰራር እየፈጠሩ ነው። ከሳራ በታች ከሚገኙ ሌሎች ሀገራቶች ጋር ሲነጻጸር በውጪ ከሚኖሩ ኢትዮጵያውያን ወደ ሀገር ቤት የሚላከው ገንዘብ መጠን ባለፉት ዓመታት እያደገ መጥቷል። የዓለም ባንክ ያወጣው አንድ አዲስ መረጃ እንደጠቀሰው በ2023 በውጪ የሚኖረው ዜጋ ወደ ሀገር ቤት የላከው ገንዘብ $539 ሚሊዮን እንደሆነ ያመለክታል። በዚህ ምክንያትም ወደ ኢትዮጵያ የሚላከው የውጭ ምንዛሬ እያደገ መሄዱ ለሀገሪቱ ከፍተኛ የሆነ ስነ ምጣኔያዊ ጠቀሜታን አስገኝቷል። በህገወጥ መንገድ ከሀገር ለመውጣት የሚፈልጉ ዜጎች ለከፍተኛ እንግልት፣ ስቃይና ሞት እየተዳረጉ እንደሆነ በተለያዩ ጊዜዎች የሚወጡ መረጃዎች ያሳያሉ። በመሆኑም የውጭ ሀገር የሥራ ስምሪትን መንግስት ሰራተኛ ከሚፈልጉ ሀገራት ጋር ህጋዊ ስምምነትን በመፈጸም ክህሎት ያላቸው ዜጎች ደህንነታቸው ተጠብቆ ወደ ውጭ ሀገር በመሄድ የሥራ ዕድል የሚጠቀሙበት አሰራርን ዘርግቷል። በሐረሪ ክልልም ቀደም ባሉት ዓመታት በፖሊቴክኒክ ኮሌጅ አማካኝነት ለዜጎች የተለያዩ የክህሎት ስልጠናዎች ተሰጥቶ የውጭ ሀገር የሥራ ስምሪት ዕድል ተፈጥሯል። አሁን ከጀመረን ኦልሞስት 3 ወር ምናምን ይሆነናል። ስልጠናው ምናምን በጣም አሪፍ ነው ማለት በውጪ ላይ የሚደረጉ ነገሮች አቅም ለሌላቸው ሰዎችም አሉ። ለነሱ አሁን መንግስት ይሄንን አስበው በማድረጉ ኮሌጁኛ በመተባበራችን በጣም ደስተኛ ነን። ይሄን በማድረጋችን ለኛም ከፍተኛ በጣም እድል አለው። በውጪ በሚደረጉ ነገሮች ላይ ውጪ ላይ በመናረጋቸው ነገሮች ውጪ ላይ በጣም ብዙ ብር ነው የሚጠየቁት። እነዚህ ኮሌጁ ይሄንን ደግሞ አቅም ለሌላቸው ሰዎች አስበው ይሄንን በነፃ ነገር አምጥቶ ለኛ በማድረጋችን እኛ በጣም ደስተኛ ነን። በስልጠናውም በጣም ደስተኛ ነን። እንደማንኛውም ሰልጣኝ ቦታ ነው እየሰለጠን ያለነው። ምንም አልጎደለብንም። እስካሁን አሪፍ ነው ብዬ ነው ማሰብ። ያው 3-4 ወር በመሀል እረፍትም ስለነበረ አዎ በጣም ብዙ በቋንቋ በካይዘን እንዲሁም በምግብ እንትኑ ሞያ ላይ በጣም ብዙ ነገር አግኝቻለሁ። በፊት ላይ በነበረኝ ካይዘን አጠቃቀም አላውቅም። የጊዜ አጠቃቀሜን አላውቀውም እና ደግሞ ያው ጥሩ ነገር ወስጃለሁ። በጣም ደስተኛ ነኝ እዚህ በመጣቴ። ቋንቋ ላይ እንግሊዘኛውንም በደንብ እንዳዳብር አድርጎኛል። በኢቭን ደግሞ አረብኛ ቋንቋ በጣም ለኔ አፖርሽን በጣም ብዙ ነገር አግኝቼበታለሁ። አይ ቲንክ እነዚህ አሁን 3ኛ ዙር ናቸው አሁን እየሰለጠኑ ያሉት ማለት ነው። 150 ነው ቁጥራቸው እና በተለያየ shift አድርገናቸው ቢያንስ በአንድ shift ከ25 እስከ 30 ያደረግን በተለያየ shift እና በተለያየ ቀን ስልጠና እየሰጠን እንገኛለን። ስፔሻሊ እዚህ ምግብ ዝግጅት ክፍል ሲመጡ ማለት ነው። እንደዛ ያው እኛ እንደ ተቋም እንደ ክልልም ያለው ብቸኛው የመንግስት ተቋም ስለሆነ በዚህ ላይ ለሰልጣኞች የክህሎት መር አጫጭር ስልጠና ዘርፎችን በተለያዩ ሰልጣኝ በሚፈልገው የሙያ ዘርፍ ሰልጣኞችን ከወረዳ ተመልምለው ወደኛ ይመጡና በስርዓት በተለያዩ የሙያ ዘርፎች ስልጠናዎችን እየሰጠን እንገኛለን። እኛ ወንድ ሴት ብለን የምንለይበት ሙያ የለም። ማንኛውም ሰው መሰልጠን በሚፈልግበት ሙያ እንደ ዜጋ ሰልጥኖ ስልጠናውን ካጠናቀቀ በኋላ ምዘና አስመዝነን ብቁ አድርገን ነው ከዚህ የሚሸኘው ማለት ነው። በ2017 ላይ እንግዲህ በ3 ዘርፍ ነው በ3 ዙር ነው ስልጠናው ሲሰጥ የነበረው ዶሜስቲክ ወርክ ኤንድ ኬር ጊቪንግ ላይ የመጀመሪያው ዙር ላይ አንድ ወንድና 31 ሴት ሰልጣኞችን በአጠቃላይ 32 ሰልጣኞችን አጠናቆ ብቁ አድርጎ አውጥቷል። እንዲሁም ሁለተኛው ዙር ላይ 2 ወንዶችና 36 ሴት ሰልጣኞችን በአጠቃላይ 38 እንዲሁም ሶስተኛው ዙር ላይ አሁን የመጨረሻ የፉድ ፕሪፓሬሽን ስልጣናቸውን እየወሰዱ ያሉ ሰልጣኞች አሉ። እነዚህ እንግዲህ 4 ወንድና 34 ሴቶች አሉ በአጠቃላይ 38 2017 ማለት ነው። ወደ 108 ዶሜስቲክ ወርክ ኤንድ ኬር ጊቪንግ ትሬኒንግ እንዲሰጡ ተደርጓል። እንዲሁም አጠናቀው ይወጣሉ ተብሎ ይጠበቃል ማለት ነው። አሁን የመጨረሻ ዙር ላይ ያለው ይሄን ይመስላል። ይሄ ውጭ ሀገር የሥራ ስምሪት በአንድ ተቋም የሚሰራ አይደለም። ብዙ ተቋማቶች በጋራ አንድ ጋር ተቀናይተው የሚሰሩት የቅብብሎች ስራ ነው። ማለትም አሁን ለምሳሌ ከመነሻው እነኚህ ልጆች ስራ ፈላጊ
ልጆች ተመዝግበው ወደዚህ እኛ ጋር ለመምጣት በመጀመሪያ ከኢንተርፕራይዝ ልማት ቢሮ ጋር ከቲቪኤት ጋር ከሲኦሲ ጋር ከነኚህ ተቋማት ጋር በጋራ ነው የምንሰራው። ስንሰራ እነኚህ ልጆች አንድ ማዕከል ላይ በወረዳ ደረጃ ይመዘገቡና ለኢንተርፕራይዝ ቢሮ ይተላለፋል። ኢንተርፕራይዝ ቢሮ ደግሞ ለቲቪቲ ያስተላልፍና ቲቪቲ ደግሞ ስልጠናውን ይሰጣል። ቲቪቲ ስልጠናውን ይሰጣል። ስልጠናውን ሰጥቶ ለስጨርስ ስልጠናውን ያጠናቀቁትን ለልህቀት ማዕከል ለሲኦሲ ያስተላልፋል ማለት ነው። ሲኦሲ ደግሞ ስልጠና ጨርሶ ይሄዱለትን ይመዝንና መዝኖ ምዘናውን ያለፉትን ለማን ይሰጣል? ለኛ ይልካል ማለት ነው። እኛ 5 ሀገራት ላይ እንሰራለን። ኳታር፣ ጆርዳን፣ ሳውዲ አረቢያ፣ ዱባይ እና አሁን ደግሞ 5ኛ ኩዌት ጀምረናል። እነዚህን ሀገሮች ላይ እንሰራለን። እነሱ ልጆቹ መጥተው በፈለጉት ሀገር መርጠው በዚህ ሁሉ እናስተናግዳለን። እነዚህ 5 ሀገሮች ላይ እየሰራን እንገኛለን። እንደ ክልል ዜጎች በውጭ ሀገር የሥራ ስምሪት ተጠቃሚ እንዲሆኑ የሐረር ፖሊቴክኒክ ኮሌጅ ባጫጭር ስልጠናዎች ክህሎትን ከመገንባት ባለፈ ብቁና ተወዳዳሪ እንዲሁም በበቂ ሁኔታ ተመዝነው ለገበያው የሚመጥኑ ክህሎትን የተላበሱ ዜጎችን በማፍራት ረገድ ሰፋፊ ስራዎችን እየሰራ ይገኛል። በዚህም እንደ ክልል አማራጭ የሥራ ዕድሎች እንዲፈጠሩና የዜጎች ተጠቃሚነት እንዲያድግ ማድረግ ተችሏል። ስልጠና እየወሰድን ነው። ከቋንቋ ጀምሮ ነው። ከቋንቋ ከምግብ ስልጠና አለ። እዛ ሄደን ደግሞ ማድረግ ያለብን ነገሮች እዚህ ሆነን ማድረግ ያለብን በእቅድ እንድንሄድ ማለት ከዚህ በፊት አረብ ሀገር ሄዶ መጡ እንደሆኑ ሰዎች እንዳንሆን ነው። አሁን ይሄ ለኔ ይሄ ምርጥ ስልጠና ነው። ገባ አይደለ? የሰው ልጅ እንዳይሳሳት ነገ አላማውን ይዞ እንዲሄድ ነው እያደረጉን ያሉት ማለት ነው። እና ይሄ ስልጠና ለኔ አሪፍ ነው ብዬ ነው የማስበው። እንደኔም ደግሞ ተምሬበታለሁ። ጥሩ ትምህርት ነው ለኔ። ሁለት ደግሞ ቋንቋም ያስተምራሉ። እንዳልኩ ሃውስኪፒንግ ያስተምራሉ። አሁን ደግሞ እየተማርን ያለነው ምግብ ነው። ምግቡን ልንጨርስ ነው። አሁን እንጨርሳለን። እሮብ እንጨርሳለን። ከዚህ በኋላ ፈተና ነን ማለት ነው። እንጃ ብዙ ማለት አይተናል። ውጪ ላይ ጠይቀን በጣም ብዙ ብር ነው የተጠየቅነው። እዚህ ግን በነፃ ነው። እዛውም በትንሽ ነገር ትራንስፖርታችንን ብቻ ነው እያሰብን የምንመጣው። ሌላ ነገር ምንም የለብንም። ትምህርት ቤትም ማስመስገን እፈልጋለሁ። ምንም ወጪ የለብንም። ከራሱ ነው ሁሉን ነገር እያደረገ የሚያስተምረን። ጊዜያቸውንም አባክ ነው እና መሰገናል። በጣም ጥሩ ነው ማለት አልተገነዘብነውም ይሆናል። እኛ በህገ ወጥ ላይ ሄዶ ከመቅረት ገንዘብ ከማውጣት አድኖናል እና ጥሩ ነው። ምን ብዬ እንደማመሰግነው አላውቅም። አመሰግናለሁ። እንደኔ በዚህ ስልጠና ማዕከል ውስጥ የሚወስዱት ወደ አረብ ሀገር የሚሄዱት ላውንደሪ ኦኩፔሽን አለ፣ ሃውስኪፒንግ አለ፣ ቻይልድ ኬር አለ፣ ኬር ጊቪንግ ማለት ነው፣ ኢንተርፕሪነር አለ፣ አረቢክ ላንጉጅ አለ እና ፉድ ኤንድ ቢቨሬጅ ሰርቪስ አለ ማለት ሚድል ኢስተርን ፉድ ኤንድ ቢቨሬጅ ሰርቪስ ስልጠና እንሰጣለን ማለት ነው። ያው እኛ እንግዲህ እንደ ተቋም ከዚህ በፊት የአረብ ሀገር ላይ ስልጠና ሳይወስዱ ነበር ዜጎቻችን በስደት እየሄዱ በጣም ብዙ የእልቀት የደረሰባቸውና ያ እንዳይከሰት መንግስት ለህዝቡ በማሰብ ይሄን ስራ እድል ማመቻቸቱ ከዲፕሎማሲ አንፃር በጣም ከፍተኛ ስራ መስራቱን እናውቃለን። ለዚህም ሰልጣኞችን እኛ ተቀብለን በወረዳ አሁን ከዚህ በፊት የምንሰጥበት ስልጠና ጽዳት፣ ሞግዚት ተብሎ ብቻ ለብቻ ነበር የሚሰጠው። አሁን ግን እኛ አጠቃላይ ጠቅለል አንድን ጽዳቱንም ሞግዚቱንም ማለት ነው ዶሜስቲክ ወርክ ኤንድ ላውንደሪ ሰርቪስ አንድ ላይ ባገረለሽ። ምክንያቱም አንድ ዜጋ ከሀገር ወጥቶ ለስራ ብሎ ሲሄድ እዚህ ጽዳት ብቻ ሰጥቶና እዛ ያለው ጽዳት ብቻ አይሰራም። ምክንያቱም ሲሄድ ዘርፈ ብዙ ስራዎች ሊያጋጥሙ ይችላሉ። ያን ታሳቢ በማድረግኛ ጽዳቱንም ሞግዚቱንም በጋራ አድርገን እየሰጠናቸው ያለንበት ሁኔታ አለና እዚህ አሁን ሰልጣኞች ስልጠና በሚወስዱበት ሰዓት ላይ ይሄን ጽዳትና ሞግዚት ቅድም ያልኩን ዶሜስቲክ ወርክ ብለን ጠቅልል አድርገን የወሰድነው ብቻ ሳይሆን ገና ከጅማሮ ሲጀምሩ 6 አይነት ኮምፒተንሲዎች ነው የሚወስዱት። ኢንተርፕሬነር ይወስዳሉ፣ ላይፍ ስኪል ይወስዳል፣ ቤዚክ እንግሊሽ ኮሚኒኬሽን፣ ቤዚክ አረቢክ ኮሚኒኬሽን፣ ሃውስኪፒንግ ኤንድ ላውንደሪ ሰርቪስ እና የአረብ ሀገራት የምግብ ዝግጅት ስልጠና። እነዚህ 6ቱን ኮምፒተንሲዎች ናቸው በተቀመጠው ሀወር በሞጁሉ ላይ በተቀመጠው ሀወር ልክ ስልጠናውን የሚወስዱት ማለት ነው። በተለያዩ የሙያ ዘርፎች ላይ ኮሌጃችን ስልጠናዎች እየሰጠ ነው። ወጣቶችን ከስራ ጋር ለማስተሳሰር ያጫጭር ስልጠናዎች
እየተሰጠን ያለው። ይሄም እንግዲህ በኢንዱስትሪው ዘርፍ ላይ እንዲሁም በቴክኖሎጂ ዘርፎች ላይ እንዲሁም የዶሜስቲክ ወርክ ኤንድ ኬር ጊቪንግ የአረብ ሀገር ስልጠናዎች ላይ ጨምሮ የተለያዩ የሀገር ውስጥና ሀገር ውጭ ያሉ ላይ መሰማራት የሚችሉ ሰልጣኞችን ለምሳሌ በ2017 ብንወስድ አጠቃላይ ወደ 865 ሰልጣኞችን አሰልጥኖ እንዲያጠናቅቁ ተደርጓል ማለት ነው። በመጀመሪያ ቴክኒክና ሙያ ይሰለጥናሉ። ቴክኒክና ሙያ ከሰለጠኑ በኋላ በብቃት አልፎ ሰርቲፊኬቱ ሲሰጣቸው እኛ ቢሮ ይመጣሉ። እኛ ቢሮ ፓስፖርት ሲኦሲ ሰርቲፊኬቱንና ፎቶ ይዘው በመምጣት ፕሮሰሱን እንጀምርላቸዋለን። ይህ ፕሮሰስ በአጭር ጊዜ ያልቃል። 2 ወር በማይሞላ ጊዜ ውስጥ እንጨርስላቸዋለን። ይሄ ፕሮሰስ ካለቀ በኋላ ዋናው ቢሮአችን አዲስ አበባ ነው የሚገኘው። እዛ ሄደው ሜዲካል አለ፣ ሜዲካል ያደርጋሉ። እኛ ግን በዚህ ሂደት ውስጥ የኛ የስራ ድርሻ አለ። ለምሳሌ ልጆቹ ከመመዝገብ ጀምሮ አንድ ማዕከል ላይ ወረዳዎች ላይ በመሄድ አንድ ማዕከል ላይ የተመዘገቡትን ዳታ ይዘን እንዲመዘገቡ ቅስቀሳዎች በማድረግ ይዘን ከመጣን በኋላ ቲቪቲ ሄደን ስልጠናው በትክክል መሰጠቱን የተግባር ስልጠናዎች አሉ ወይ ስልጠናውን ልጆቹ እየወሰዱ ነው የሚለውን እናረጋግጣለን። የማረጋገጥ ስራ እንሰራለን። የሱፐርቪዥን ስራ እንሰራለን። ለምሳሌ አሁን ስልጠናው ሊካተቱ የሚገባቸው ጉዳዮችን እናሳያለን። አሁን እንደ በቋንቋ የመሰልጠን ነገር አሁን ለምሳሌ መጨረሻ ላይ እንደዚህ የአረብኛ እና እንደ እንግሊዘኛ አይነት እነኚህ ቋንቋዎች ከስልጠናው በኋላ ላይ እነኚህ ሰዎች ፕራክቲስ እንዲያደርጉ እነኚህ ስልጠናዎች ተከታትለን የሱፐርቪዥን ስራ እየሰራን ከቲቪቲ ጋር አብረን እንሰራለን ማለት ነው። ምዘናም ስንሄድ ምዘናም ሊመዘኑ ሲሄዱ ምዘናውን ሲመዘኑ ምዘናውን በትክክል ነው የሚመዘኑት ብለን የምዘናውን ስርዓት እንከታተላለን። ምዘናውን ጨርሰው ወደኛ ከመጡ በኋላ ደግሞ ምንድነው የሚደረገው? እኛ ጋር የፓስፖርት ጥያቄያቸውን በአስቸኳይ እንዲያገኙ የፓስፖርትን ነገር እናመቻችላቸዋለን። ፓስፖርቱን እንዲያገኙ በአስቸኳይ እናመቻቻለን። ፓስፖርቱን ካገኙ በኋላ እኛ ጋር ላሉት ህጋዊ ፍቃድ ላላቸው የውጭ ሀገር ስራ ስምሪት ኤጀንሲዎች ለነሱ እናስረክባለን። የውጭ ሀገር ስራ ስምሪት ክልል ላይ ያወጣን ፍቃዱ የሚወጣው ፌደራል ላይ ነው። ፌደራል ላይ አውጥተው ግን ክልል ላይ መስራት እንደሚችሉ ደብዳቤ ተሰጥቷቸው የድጋፍ ደብዳቤ ይዘው ይመጣሉ። እዚህ ከከፈቱ በኋላ ምንድነው እነኚህ ልጆች ለነሱ እንሰጣለን። የውጭ ሀገር የስራ ስምሪት በርካታ ነገሮች በነጻ የሚፈጸሙ በመሆናቸው ዜጎች ተጠቃሚነታቸው በየጊዜው እየጨመረ ይገኛል። የስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት የዜጎችን መብት፣ ደህንነት፣ ክብርና ተጠቃሚነትን ያረጋገጠ እንዲሆን ለማስቻል ከዘረጋቸው ስርዓቶች መካከል አንዱና ዋነኛው ስልጠና ነው። በስምሪቱ ተጠቃሚ ለመሆን የሚፈልግ ማንኛውም ሰው በዘርፉ የሚሰጠውን ስልጠና በመውሰድና ብቃቱን በምዘና ማረጋገጥ ይኖርበታል። በመሆኑም የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ሰልጣኞች የስልጠና መርሃ ግብራቸውን ሲያጠናቅቁና ከሚመለከተው አካል ማረጋገጫ ሲሰጣቸው በፍጥነት መንግስት ትስስር ከፈጠረባቸው የውጭ ሀገር ገበያዎች ጋር እንዲተሳሰሩ ይደረጋል። በዚህ ሁሉ ሂደት ውስጥ ግን የሚመለከታቸው ተቋማት በቅንጅት ይሰራሉ። በደንብ አግኝቻለሁ። ለምሳሌ እንዳልኩ ነው ቅድም እንዳልኩ ብዙ እህቶቻችንም እዛ ሀገር ሄዶ ሲመጡ እዚህ ብኩን ሆኖ ነው የሚመጡት። 4 አመትም 8 አመትም ይሰራሉ። አሁን ለኔ ይሄ ግንዛቤ ሰጥቶኛል። ነገ እዚህ ጋር አቅድ አድርጌ እንዲሄድ ማረግ ለቤተሰብ ነው። ብዙ ጊዜ ለቤተሰብ ነው ፎከስ አድርገህ ነገሮች የምትጨርሰው። እዛ ሄደ ለቤተሰብ ማረግ ያለብን ማረግ ለራስ አላማ መኖር እንዳለብህ ገባረለ ሰዎችን ማመን አለብህ። ግን በቅጡ የሰራህበትን የልፋትህን ዋጋ ከንቱ እንዳትሆን በእኔ በጣም ተመረየበታል። ሌሎችም እንደተማሩበት ተስፋ አለኝ። በቋንቋው በምግቡ ኦልሞስት ደግሞ ያው እኛ የራሳችን የጽዳት እንትን አለ የሌላ ነገር የጽዳት ሙያ
በደንብ ተምሬበታል እና ካይዘኑ ላይም በደንብ ተምሬያለሁ። ጊዜ አጠቃቀሚ ላይም እንደነገርኩክ በአሪፍ ወስጃለሁ። እስካሁን ባለው ከ2 ወር በላይ አናቆያቸውም ማለት ቀን ጠዋት ከሰዓት በተለያየ ሽፍት አድርገን ቅዳሜና እሁድን በመጠቀም ከ2 ወር ባለ ጊዜ ውስጥ ስልጠናውን ነው ያጠናቀቀው። ምናልባትም 2 ወር ላይ ወስድባቸው ይችላል እንዳቀባበላቸው የነሱ የመቀበል ችሎታ ነው የሚወስድ። ብዙ ልጆች ከ2015 ጀምሮ እየሄዱ ይገኛሉ። በተለይ 2015 ላይ 64 ልጆች ነበሩ የጨረሱት። 64ቱም በአጋጣሚ ወጥተዋል እና አሁን በጥሩ ሁኔታ ላይ ነው ያሉትና ቤተሰቦቻቸው ተለውጠው ብዙ ኢንፎርሜሽን እንሰማለንና ሲመለሱ አይ ሆፕ ኢንተርፕሪነር ይሆናሉ ብለን እናስባለን። ስራ ፈጣሪ ነው የሚሆኑትና እየሰሩ ነው ያሉት። በነፃ ነው እዚህ ስልጠና የሚያገኙት። ምንም አይነት ክፍያ እናስከፍልም። የምዝገባ ያለው ምንም ራሳቸውን ችሎ ብቻ ነው የሚመጡ። እኛ ስልጠና እንዲወስዱ በአካል ሰልጣኙ እንዲመጣ ብቻ ነው የምናደርገው። በሰልጣኞችን ከማይገባ ወጪ አድነናል ብዬ ነው ምክንያቱም ውጪ ላይ በትንሹ 6000 ብር ነው ከፍለው የሚሰለጥኑ። በግል ላይ የሚያሰለጥኑ ተቋማት ስናይ በትንሹ 6000 ብር ነው። ከዛ የምዘና አለ፣ ከዛ ወደ ተለያዩ ወጪዎች ያወጣሉ። እኛ ዜጎቻችንም ካላግባብ ወጪ ካላስፈላጊ ወጪም አድናልና ከዚህ አንፃር እንግዲህ ኮሌጁ ዘርፈ ብዙ ስራዎችን ነው የሚሰራው። ያው እንግዲህ እንደሚታወቀው በተለያዩ የሙያ ዘርፎች እንዲሁም በተለያዩ የስልጠና መርሃ ግብሮች በቀን በምሽት እንዲሁም በዊኬንድ ብሎም የሾርት ተርም ትሬኒንግ ላይ እንግዲህ በስፋት ብዙ ሰልጣኞችን እያሰለጠነ እያስመረቀ ያለ ነው። ለዚሁም ገበያ መር የሆኑ ስልጠናዎችን ማርኬት ዲማንድ ላይ ቤዝድ በመሆን ስልጠናዎችን እየሰጠ ይገኛል። ለሰባ ልጆች ሰተናል፣ የስራ እድል ፈጥረናል። ለሰባ ልጆች ሰተናል። ካሁንም ፕሮሰስ ላይም ያሉ አሉ። አሁንም ስራው እየተቀላጠፈ እየሄደ ነው ያለው። የሰራተኛና ማህበራዊ የውጭ ሀገር ስራ ስምሪት ቢሮ ላይ አብረን እየሰራን ነው። በጠበቀ ሁኔታ አብረን እየሰራን ያለ ነው። ቢሮአችን ይመጣሉ፣ ቁጥጥር አለ። በቁጥጥር ሰዓት ቢሮአችን ይመጣሉ። እያንዳንዱን ነገር ችግርም ሲኖር አብረን በጋራ በመሆን በልጆቹ ዙሪያ እንነጋገራለን። ስብሰባ ይኖራል። በምንፈልገው ሰዓት ደግሞ ሁሌ ለኛ ቢሮአቸው ክፍት ነው። የሆነ ነገር ፈልገን ስንሄድ ጥሩ በሆነ መስተንግዶ ይቀበሉናል፣ ያስተናግዱናል። ስብሰባ ይኖረናል። በልጆቹ ዙሪያ ቶሎ እንገናኛለን። ጥሩ ሁኔታ ነው ያለን። በዚህ አጋጣሚ ማመስገን እፈልጋለሁ። እነሱ ምንም ደከመን ሳይሉ ከኛ ጋር እየሰሩ ይገኛሉ። በተጨማሪ ደግሞ ፕሮሰሱ አልቆ ልጆቹን በምንሸኝበት ጊዜ ከነሱ ጋር ከሰራተኛና ማህበራዊ ቢሮ ጋር ተገናኝተን ለልጆቹ የምክር አገልግሎት እንሰጣለን። ልጆቹ ግዴታቸው ምንድነው፣ መብታቸው ምንድነው፣ እዛ ሄዶ ያለውን ነገር በሙሉ ምን መጠየቅ አለባቸው፣ እነሱስ ደግሞ እዛ ሄደው የሚሰሩትን ነገር እናሳውቃለን። እነኚህ ልጆች ለነሱ እንሰጣለን። ለነሱ ለኤጀንሲ ከሰጠን በኋላ ደግሞ ምንድነው የምናደርገው? ኤጀንሲዎችን እንከታተል። ኤጀንሲም ላይ የሱፐርቪዥን ስራ እንሰራለን። የቁጥጥር ክትትልና ድጋፍ እናደርጋለን። ስራው እዛው ያለው ኤጀንሲው ፈቃደኛ ነው ፈቃዱ ትክክል ነው ወይ? እዛ ያሉት ኤጀንቶችስ ፈቃዳቸው ትክክል ነው ወይ? ተቀባውስ የሚለውን እዛ ድረስ ገብተን የሱፐርቪዥን ስራ እንሰራለን። የቁጥጥር ስራ እንሰራለን። የድጋፍ እናደርጋለን። ኤጀንሲው ማለት ነው። እነኚህ ልጆች ከላኩ በኋላ ደግሞ እዛ ጋር አይደለም የሚያበቃው። እዛ ከሄዱ በኋላ ልጆቹ የሚገጥማቸው ነገሮች ይኖራሉ። አንዳንድ የሰብአዊነታቸውን የሚነካ ነገር፣ አላግባብ ደግሞ የተለያዩ ጫናዎች፣ ስራውን 3-4 ቤት የማሰራት እንደዚህ አይነትና ሌላም ከዚህም የተለየ ኬስ ከገጠማቸውና ችግር ከገጠማቸው የአቤቱታ አፈታት ስርዓት አለ። ያን የአቤቱታ አፈታት ስርዓት ምንድነው? እነሱ ለቤተሰቦቻቸው ስልክ ደውለው እንደዚህ አልተመቸኝም ወይ ለኤጀንሲው አልተመቸኝም ይላሉ። ቤተሰብ እኛ ጋር አቤቱታ ይዞ ይቀርባል። ይዞ የመጣውን አቤቱታ ኤጀንሲውን በአካል እዚህ ያሉትን በአካል አስቀርበን ፌደራል ላይ ያሉትን በስልክ ጨርሰን ያ አቤቱታ ተፈቶ ለቤተሰቦቻቸው የተፈታበትን መንገድ ማስረጃ በመያዝ በትክክል አረጋግጠን ማለት ነው ማስረጃ ለቤተሰብ እናቀርባለን። የውጭ ሀገር የስራ ስምሪት ለዜጎች የስራ እድልን ከመፍጠር ባሻገር ለሀገር ከፍተኛ ስነ ምጣኔያዊ አበርክቶ አለው። ያደጉና በማደግ ላይ ያሉ ሀገራት እንደ ህንድ፣ ባንግላዴሽ፣ ፊሊፒንስ ያሉ ሀገራት በህጋዊ የውጭ የስራ ስምሪት አማካኝነት
ዜጎች ወደ ሀገር ቤት በሚልኩት ገንዘብ እንዲሁም በአገልግሎት ክፍያ በርከት ያሉ ኢኮኖሚያዊ ጥቅምን ያገኛሉ። ከዛ ባለፈም ሀገራቱ የሥራ ዕድልን በመፍጠር የዜጎችን ተጠቃሚነት ያሳድጋሉ። ከዚህ በላይ እንደውም ያስፈልገኝ አይመስለኝ። ይሄ ትምህርት ነው እንግዲህ እንደ ሰዎቹ አቀባበል ነው የሚወስነው። እኔ እንደ አቀባበሌ በጣም ተመሬበታለሁ። ነገም ደግሞ እየተማርኩትን ነገር በተግባር እንደማደርገው አውቃለሁ አስባለሁ። እሱ በጣም አሪፍ ጥሩ ጊዜ ነበረኝ። ጥሩ እውቀትን አግኝቼበታለሁ በትንሽ ጊዜ ውስጥ ረጅም ዓመት ሳይቆይ ማለት ነው። በ2 ወር በ3 ወር የሌለኝም ጥሩ ነገር አግኝቼበታለሁ። አንደኛ ሲሄዱ ህጋዊ ሆነው ነው የሚሄዱት። ማንም አያባርራቸውም፣ ደላላም አይጫወትባቸውም። ሁለተኛ ነገር ደግሞ የሚሰሩትን ስራ አውቀው ከዚሁ አይምሯቸውን ብሬን ወሽ አድርገው ቋንቋ ላይም ቢሆን ያው ብዙ አይተበቅባቸውም። ከዚህ ግን ኢንትሮዳክሽኑን ወስደው ይሄዳሉ። ቢያንስ ራሳቸውን አስተዋውቀው አንዳንድ ነገሮችን የሚሰሯቸውን ነገሮች አውቀው ይሄዳሉና በዛ ላይ ደግሞ ቴክኖሎጂን በዛ ላይ አፕላይ እንዲያደርጉ እናደርጋለን። ምክንያቱም ሁሉንም ነገር በዚህ በአጭር 2 ወር ወይ አጭር ጊዜ ናት በዚህ ሁሉ ነገር ያውቀው ይሄዳሉ ብለን አናስብም። ግን በእጃቸው ላይ ያለውን ቴክኖሎጂ እንዲጠቀሙበት አድቫይስ እናደርጋቸዋለን። አጠቃቀሙ ያው እነሱም ያውቃሉ፣ እኛም ነግራቸዋለን። ያው እኛ እንግዲህ እንደ ኮሌጅ ዘርፍ ብዙ ስራዎችን ነው እየሰራን ያለው ከወረዳዎች ጋር በመሆን የክልሉ መንግስቱ የሚያስቀምጠው አቅጣጫ ስለሆነ ማንኛውም ሰልጣን ዜጋችን ስራ አጥ ሆኖ መቆየት የለበትም። ምክንያቱም አሁን እኛ እናሰልጥናለን። ካሰለጠንን በኋላ ሰልጣኙ ምን እንደሚሆነው ምዘና ይመዘናል። ከመዘና በኋላ ተደራጅቶ ወደ ስራ እንዲገቡ ነው። አሁን አንዳንድ ሰልጣኝ በመጣበት ሰዓት ላይ ከወረዳ ይመጣሉ። እዚህ 2-3 ሳምንት ሰልጥኖ የመሰላቸት ነገር ይላል። ምክንያቱም ገና ከወረዳ ኦሪንቴሽን ሲሰጣቸው ጀምሮ ያለው ነገር ምንድነው ተያያዥ መሆን አለበት ባይኔ። ምክንያቱም ስልጣና ወስዶ ስልጣናውን ያጠናቀቀ ሰው ነው ወደ ስራ ስምሪቱ የሚሄደው። አሁን ያ ነገር ነው ትንሽኛን ቻሌንጅ ያደርገን ያለውና አሁን የምመዘግበው ሰልጣኝ በጣም ብዙ ሰልጣኝ ይሆናል። ሲጨርሱ ግን የተወሰነ የመንጠባጠብ ባህሪ ይኖራል። ይሄ የሚሆነው ምንድነው አንዳንድ ሰልጣኞች አሉ የሚያስቡት ብር ነው። ያን ነገር ነው እኛ አሁን ከስልጣና በፊት ኦሪንቴሽን እየሰጠናቸው ወደ ስልጣና የምናስገባው። አንደኛው ኢንተርፕሪነርና ካይዘን መስጠታችን ላይፍ ስኪል መስጠታችን ራሱ ያን እሳቤን ከውስጣቸው እንዲያወጡ ያደረጋቸው ነው ያለው ማለት ነው። እንግዲህ ከዚህ በፊት እንደምናየው ሰዎች በትክክለኛ ባልሆነ መንገድ እየተሰደዱ ህይወታቸውንም እስከማጣት እንዲሁም የለፉበትንም እስከማጣት ደረጃ ይደርሳሉ። አሁን ግን በዚህ ህጋዊ በሆነ መንገድ ስልጠና ወስደው አስፈላጊውን የሆነ የቋንቋም ሆነ የሙያዊ ክህሎታቸውን ወስደው በሚሄዱበት ጊዜ ጥሩ ሁኔታ ላይ ነው ያሉት ማለት ነው። ፕላስ የተጠበቀ ደህንነታቸው የተጠበቀ ይሆናል ማለት ነው። ምክንያቱም ከመንግስት ጋር ያለው ሀገር ለሀገር ያለውን ቁርኝት በዚሁ እንትን የሚል ስለሆነ እንግዲህ ሴፍ የሆነ ወይ ነው ብዬ ነው እኔ የማስበው። እዚህ ሀረር ላይ ኤጀንታችን ጥሩ ስራ እየሰራ ይገኛልና ብዙ በየሚዲያው ያንዳንዱ የምንሰማቸው ህገወጥ ዝውውር አለና እሱን ለመክታት ነው እዚህ ሀረር ላይ እየተንቀሳቀስን እየሰራን የምንገኘው። ብዙ ጊዜ ያላስፈላጊ ወጪ በህገወጥ በደላላ በመቅዶቹ በማያውቁት መንገድ የተወሰዱ ነውና ይሄም ደግሞ በማይሆን ቦታ ሲሄዱ ብዙ አስከፊ ነገር ይኖራል። የሴት ጥቃት አለ እና ይሄን ነገር በመክታት ወደኛ ወደ ኤጀንት አሁን መንግስት ይሄን ነገር ስራ እድል ፈጥሯል። ጥሩ የስራ እድል ፈጥሯል። ስራ አጥን እየቀነሰ ነው የሚገኘው። ስለዚህ ወደ ኤጀንታችን እኛ ጋር በመምጣት ሁሉ ጊዜ አለን ማሟላት ያለባቸው ሲወሱን ሄደው ይሰለጥናሉ፣ ፓስፖርት ያወጣሉ፣ ፎቶ ይዘው እኛ ጋር ይመጣሉ። ይሄንን በአጭር ጊዜ እንጨርስላቸዋለን። ያልሰሙም ሊኖሩ ይችላሉ። ስለዚህ ይሄንን በሚያዩበት ሰዓት የበለጠ ደግሞ እንሰራለን፣ ስራ አጥን ይበልጥ እንቀንሳለን ብዬ አስባለሁ። አሁን አንድ ሰው እዛ ሄዶ በውጭ ሀገር ስራ ስምሪት ሰርቶ የሚልከውን ገንዘብ ከዛ ገንዘብ ላይ ምንድነው መንግስትም የራሱን እንደ ሀገርም የምትጠቀመው ጥቅም አለ በዜጎቿ ማለት ነው። ስለዚህ አንድ ለሀገራችን ኢኮኖሚ አስተዋጽኦ አለው። ሁለት ደግሞ ሰዎችን ከስራ አጥነት ከማላቀቅ አንፃር ኢኮኖሚያቸውን በጣም በከፍተኛ ሁኔታ ያሳድግላቸዋል። እንደ ክልል ከጀመርን ያው አሁን ገና 3ኛ ዓመታችን ነው። አሁን ያው ጅማሮች ነበሩ። ጅማሮቹም ደግሞ የጥሩ ስራዎች ተሰርተዋል። ብዙ የስራ ዕድሎች ተፈጥረዋል። ይሄ ደግሞ ለህብረተሰቡ ለሀገርም ትልቅ ጠቀሜታ አለውና ምንድነው አሁን በቀጣይ ብዙ ስራዎች ለመስራት ታቅደዋል። እንደ እቅዳው ለምሳሌ እስካሁን በሁለት አይነት የስራ ዘርፍ ነው እየሄዱ ያሉት።
በሃውስ ኪፒንግ እና በኬር ጊቪንግ ነው እየሄዱ ያሉት። በአረጋውያንና ህጻናት እንክብካቤ ነው አንዱ ደግሞ ያው በቤትና ጽዳት አካባቢ ያለው ነው ማለት ነው። እና እነኚህ ምንድነው እየሄዱ በሁለቱ የተያዘው እስካሁን 2000 በሃውስ ሆልዲንግ 1160 አሁን ላይ ያዝነው። በኬር ጊቪንግ ደግሞ 1000 በጠቅላላ ወደ 2600 አካባቢ ዜጎችን አሰልጥነን ያው ወደ ውጭ ሀገር ስራ ስምሪት ለማሰማራት በቅር ተይዞ በስፋት እንቅስቃሴ እየተደረገና እየተሰራበት ያለበት ሂደት ነው አሁን ላይ ያለው። በጣም ትኩረት ተሰጥቶት ማለት ነው።